ጤና ይስጥልን የተከበራችሁ የኢትዮ 24 ዩቲዩብ አድማጭ ተመልካቾቻችን እንደምን ቆይታችኋል? የዛሬውን መረጃ ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ወደ አስመራ እንደላኳቸው አመኑ። ደመቀ መኮንን በተለያዩ ጉዳዮች ይታማሉ፣ ዝምታ መምረጣቸውም እያነጋገረ ነው በሚል ርዕስ ጉዳይ ዜና ትንታኔያችን ወደ እናንተ እያቀረብን አብረን ቆይታ የምናደርግ ነው የሚሆነው። እናንተም መረጃውን እየተከታተላችሁ ኢትዮ 24ን ሰብስክራይብ በማድረግ አብሮነታችሁን አስቀጥሉ። ወደ ትንታኔው የትግራይ ሕዝብ ላይ የደረሰው መከራ በፍጹም አጀንዳው አልነበረም የሚሉት አቶ ገዱ አስመራ ያቀኑ ስለ ትግራይ ሕዝብ ካልሆነ ስለ ጋሞ ሕዝብ ለማውራት ነበር ወይስ ስለ ስልጤ፣ ከምባታ፣ ሶማሌ፣ ቤኒሻንጉል ጉሙዝ፣ ኦሮሞ፣ አፋር፣ አማራ፣ ጋምቤላ ሕዝብ ወይስ ስለ የትኛው ማህበረሰብ ሲሉ ይጠይቃሉ። አክለውም አቶ ገዱ ደብዳቤያቸውን ሲያዘጋጁ ዝግጅት ይጎላቸዋል ወይስ የስደት ብስጭትና አሁን ላይ የሚከተሉት የትግላቸው ህብረት ጫና ፈጥሮባቸዋልም ባይ ናቸው። ኢትዮ 24 የቀድሞ ጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ከሰብአዊ መብት ጥሰት ጋር በተያያዘ ጥንቃቄ እንዲደረግ የሚያሳስብ መልእክት ይዘው ወደ አስመራ አቅንተው እንደነበር አምነዋል። በትግራይ የሚፈጸመው የሰብአዊ መብት ጉዳይ ዋና አጀንዳ እንደነበርም አስታውሰዋል። በሌላ በኩል በተለያዩ ጉዳዮች የሚታሙት አቶ ደመቀ መኮንን ዝምታ መምረጣቸው አነጋጋሪነቱ እየጨመረ ነው። ባለፈው ማክሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በፓርላማ ውሏቸው የኤርትራ ወታደሮች በትግራይ ሕዝብና ንብረት ላይ እየፈጸሙት ያለው ወንጀል እየበዛ በመሄዱ አቶ ገዱ አንዳርጋቸው፣ አቶ ደመቀ መኮንንና ሶስት ስማቸውን ያልጠቀሷቸውን ባለስልጣናት አስመራ መላካቸውን ተናግረው ነበር። ይህንኑ ተከትሎ በውጭ ሀገር ያሉ የመንግስት ተቃዋሚ ሚዲያዎች፣ ፖለቲከኞች፣ የሻዕቢያ ልሳኖች፣ የትነግ ደጋፊ አክቲቪስቶች፣ የሻዕቢያ ባለስልጣን እንዲሁም ኢትዮጵያዊ ነን የሚሉ ነገር ግን በቀጥታ ለሻዕቢያ ሲሰሩ የሚታወቁ ግለሰቦችና የዩቲዩብ ባለቤቶች ጠቅላይ ሚኒስትር አብይ ለምን ኤርትራ ነኩ በሚል አወገዙ። በተለያዩ የሚዲያ አውዶች ጠቅላይ ሚኒስትሩን ውሸታም በማለትም አጣጣሉ። የወቅቱን የፖለቲካ አሰላለፍ በሚፈቅደው መሰረት ለፕሬዝዳንት ኢሳያስ አድልተው በትግራይ ሕዝብ ላይ ምንም አይነት ወንጀል እንዳልተፈጸመ አድርገው ያቀረቡም አሉ። ይህ ከሆነ በኋላ አቶ ገዱ በስደት ከሚኖሩበት አሜሪካ ጠቅላይ ሚኒስትር አብይ ወደ አስመራ ልከዋቸው እንደነበር አምነው ሰፊ ደብዳቤ ጻፉ። በደብዳቤያቸው ተራ ቁጥር 6 ላይ በፓርላማ ንግግረው ትንሽ እውነትነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዞ የእርስዎ መልእክት ለፕሬዝዳንት ኢሳያስ አፈወርቅ እንዲደርስ ልከውኝ በማግስቱ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉ 3 ጉዳዮች ላይ ያተኮረ ነበር በማለት አስመራ ተልከው መሄዳቸውን አስታውቀዋል። አቶ ገዱ አስመራ ሲላኩ የውጭ ጉዳይ ሚኒስትር እንዳልነበረው ቢገልጹም ወደ አስመራ በተላኩበት ወቅት በሚኒስትር ማዕረግ የጠቅላይ ሚኒስትሩ የደህንነት አማካሪ እንደነበሩ ይፋ ማድረግ ያልፈለጉበትን ምክንያት ሳይጠቅሱ ታልፈዋል። ገዱ አንዳርጋቸው ወደ አስመራ ተልከው ሲሄዱ ለፕሬዝዳንት ኢሳያስ እንዳደርሱ የታዘዙት መልእክት በ3 የትኩረት ጉዳዮች ጨምቀው ያቅርቡ እንጂ የደብዳቤውን ይዘት ቃል በቃል አላኖሩም። ይህንን አስመልክቶ ኢትዮ 24 ያነጋገራቸው ከፍተኛ ባለስልጣን ንትርክ ውስጥ መግባት አያስፈልግም፣ ተልከው አስመራ መሄዳቸውና የተላኩት በሰብአዊ መብት ጥሰት ጉዳይ መንግስት ያለውን ስጋት ለመግለጽ መሆኑን ማመናቸው ብቻ በቂ ነው። ጠቅላይ ሚኒስትሩም ያሉት ይህንኑ ነው ብለዋል። አቶ ገዱ በአስመራ ጉዟቸው ለፕሬዝዳንት ኢሳያስ ካቀረቡት መልእክት መካከል የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ሕዝብ ምስጋና ማቅረብ እንደሚገኝበት በደብዳቤያቸው ቁጥር 6 ንዑስ ቁጥር 1 ላይ አስፍረዋል። አቶ ገዱ ያነሱት በሰሜን ዕዝ ላይ የተፈጸመውን የክህደት ጥቃት አቶ ሴኩ ቱሬ በይፋ በትግራይ ቲቪ በድል ዜናነት ያረጋገጡት በደቂቃዎች ውስጥ የተከናወነ መብረቃዊ ጥቃትና ልዩ ጀብድ ተደርጎ የቀረበ ጦርነቱን አሸንፈው 4 ኪሎ እንደሚገቡ ያመኑ የትነግ ደጋፊዎች የትነግን ሰራዊት ያደነቁበትም ነበር። በተቃራኒው ደግሞ በክህደት ከተፈጸመው የጅምላ እልቂት የተረፉ የኢትዮጵያ መከላከያ ሰራዊት አባላት እያለቀሱ ሕዝብ ፊት የተፈጸመባቸውን ሲተርኩት በመላው አገሪቱ ቁጣ ተነሳ።
መላው የኢትዮጵያ ሕዝብ የማይረሳው ይህ አስፈጅ ታሪክ እናት ልጇን መርቃ ለውትድርና በግዴታ እንድትልክ አደረገ። በለውጡ ማግስት ዓለምን ባስደነቀ መልኩ ኤርትራና ኢትዮጵያ መካከል የነበረው የጸብ መጋረጃ ተቀዶ ስለነበር የአገር መከላከያ በግፈኞች በተኛበት ሲታረድ ከኤርትራ ወገን ለተደረገው ድጋፍ ሕዝብ አመስግኗል። ሕዝብ ያመሰገነው የክደቱ ሰለባ የሆኑት የአገር መከላከያ አባላት ምን እንደተደረገላቸው በይፋ በመመስከራቸውም ነበር። በወቅቱ ከጥቃት ያመለጠው የአገር መከላከያ ኃይል ራሱን ዳግም ለማደራጀት ወደ ኤርትራ ሲያፈገፍግ ከኤርትራ በኩል የተደረገውን አቀባበል ዲፍን የኢትዮጵያ ሕዝብ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም መንግስት በይፋ እንዳመሰግኑ አስገደደ። ውለታውም የማይረሳ መሆኑን መንግስት በሰነድ ማስታወቁን ተከትሎ አሁን በተቃውሞ የተሰለፉትን ሚዲያዎች ጨምሮ በስፋት መዘግባቸው የቅርብ ጊዜ ታሪክ ነው። በዚህ መነሻ መንግስትም ሆነ ጠቅላይ ሚኒስትሩ ቀደም ሲል በይፋ የተባለውን ጉዳይ በደብዳቤ አስፍሮ አቶ ገዱ እንዳያደርሱት በዋናነት ማስተላለፍ ለተፈለገ ቁም ነገር ማስደገፊያ ቢያደርጉት ከስራ አንጻር የተለመደ መሆኑን የአቶ ገዱ አንዳርጋቸውን ደብዳቤ ያዩ ተናግረዋል። በምስጋና ወይም በበጎ ጎን በመጀመር ዋና ሀሳብን ማስጨበጥ ስልጡን አሰራር ነው ያሉት አቶ ገዱ ይህን ሲያነሱ ምን ለማለት ፈልገው እንደሆነ እንዳልገባቸው ያስታውሳሉ። እነዚህ ወገኖች አቶ ገዱ የክር ወይም የማተብ ጉዳይ ከሆነባቸው ወልቃይትን እንዴት አጨብጭበው እንደሸጡ በደብዳቤያቸው ውስጥ አንድ አረፍተ ነገር ቢያክሉ ኑሮ የልባቸውን ጽዳት አይተን እናምናቸው ነበር ሲሉ የስብዕናቸውን ጥራት የሚፈትሽ ጥያቄ ጭረዋል። ገዱ ሌላው ያነሱት ጉዳይ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን እንኳን ደስ አለ በማለት ጠቅላይ ሚኒስትሩ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፋቸው ነው። በዋናነት ያነጋገረውና በተለያዩ የፖለቲካ ፍላጎት ታጅሎ ዥንጉርጉር ትርጉም የተሰጠውና አየሩን የያዘው ጠቅላይ ሚኒስትሩ ጸቡ ከትነግ እንጂ ከትግራይ ሕዝብ ጋር አይደለም እና ሕዝቡን አትንኩ በማለት መልእክት ልከው እንደነበር መናገራቸው ነው። ይህንን ጉዳይ አስመልክቶ ገዱ በደብዳቤያቸው ላይ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍቶብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ንቅናቄ ልናደርግ ይገባል የሚል መልእክት ይዘው ወደ አስመራ እንደሄዱ ገልጸዋል። ታዲያ ጠቅላይ ሚኒስትሩ ዋሹ ማለትን ምን አመጣው የሚሉ ወገኖች ሙግታቸው የሚከረው እዚህ ላይ ነው። በጠቅላይ ሚኒስትር የደህንነት አማካሪ ስልጣን አስመራ ሄዱት አቶ ገዱ ቃል በቃልም ባይሆን ጨምቀው ባቀረቡት መሰረት ጠቅላይ ሚኒስትሩ ከሰብአዊ መብት አንጻር ጥንቃቄ እንዲደረግ ማሳሰባቸውን ሲገልጹ ምን ማለታቸው ነው በሚል የሕግ ባለሙያዎች እየሞገቱ ነው። አቶ ገዱ ተልእኮውን ተቀብለው ከመንቀሳቀሳቸው በፊት ጦርነቱ መጠናቀቁን በይፋ ለሕዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለው የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዳወጣ በግልጽ አንነግራቸውም የሚል ሀሳብ ለጠቅላይ ሚኒስትር አብይ ማቅረባቸውን በደብዳቤያቸው ጠቁመዋል። አክለውም ሰራዊታቸውን አስወጡ ብለህ በፍጹም እንዳትጠይቅ ሲሉ አብይ አህመድ እንደመለሱላቸው ገልጸዋል። አቶ ገዱ በደህንነት አማካሪነታቸው ይሁን ከዚያ ቀደም በነበራቸው ከፍተኛ ኃላፊነት በዚያን ወቅት የኢትዮጵያ መከላከያ ሰራዊት ከወያኔ ጋር ከሚያደርገው ጦርነት በተጨማሪ ኤርትራን በጉልበት አስገድዶ ሊያደርገው የሚችለው ጉዳይ ስለመኖሩ ዝርዝር መረጃ ቢያቀርቡ ያነሱት ነጥብ ከተራ ሐሜት ይዘልላቸው እንደነበር የሚገልጹ ብዙ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ትግራይ ስለላኳቸው ጉዳይ በደብዳቤያቸው ማብቂያ ላይ ምላሽ የሰጡት አቶ ገዱ አሁን ላይ ከሻዕቢያ ጋር ከተቀናጀው የትህነግና የፋኖ ኃይል ጋር ስለሚሰሩ ሙሉ ደብዳቤያቸውን መረጃና ማስረጃ ሊያቀርብበት በማይችል ሐሜት ማጨቃቸውን ምራቃቸውን የዋጡ አልወደዱላቸውም። ጠቅላይ ሚኒስትር አብይን ለማሳጣት በዝርፊያ፣ በወንጀል፣ በጭፍጨፋና በአስገድዶ መድፈር ከበቂ በላይ ማስረጃ የሚቀርብበትን ሻዕቢያን ጻድቅ ማድረጋቸው ዳግም ስህተት ተደርጎ በታሪክም እንዲመዘገብባቸው ጠቁመዋል። 1 በወልቃይት ሽያጭ፣ 2 በአሁኑ ክደት። ጨርቆስ ኃይሌ የሕግ ባለሙያ ናቸው። አቶ ገዱ የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ሕዝብ ላይ የደረሰው መከራ በፍጹም አጀንዳው አልነበረም ሲሉ ለጻፉት ገዱ አሁንም አልበሰሉም፣ እርጥብ ናቸው ሲሉ ወረፏቸዋል። የሰብአዊ መብት ጥሰት ተጠያቂነት ያመጣልና ጥንቃቄ ይወሰድ በሚል አቶ ገዱ አስመራ ሄደው ለፕሬዝዳንት ኢሳያስ ሲናገሩ አብይ አህመድ ስለ የትኛው ሕዝብ እየተናገሩ እንደሆነ ሳይገባቸው ቀርቶ ከሆነ በድን ነበሩ ማለት ነው የሚሉት የሕግ ባለሙያው
የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳውም አልነበረም የሚሉት አቶ ገዱ አስመራ ያቀኑ ስለ ትግራይ ህዝብ ካልሆነ ስለ ጋሞ ህዝብ ለማውራት ነበር ወይስ ስለ ስልጤ፣ ስለ ከምባታ፣ ሶማሌ፣ ቤኒሻንጉል፣ ኦሮሞ፣ አፋር፣ አማራ፣ ጋምቤላ ህዝብ ወይስ ስለ የትኛው ማህበረሰብ ሲሉ አብዝተው ይጠይቃሉ። አክለውም አቶ ገዱ ደብዳቤያቸውን ሲያዘጋጁ ዝግጅት ይጎላቸዋል ወይስ የስደት ብስጭትና አሁን ላይ የሚከተሉት የትግላቸው ህብረት ጫና ፈጥሮባቸዋል ባይ ናቸው። አቶ ገዱ ስማቸውን ካልጠቀሷቸው ጋር አስመራ መድረሳቸውን በደብዳቤ ካስታወቁ በኋላ የኤርትራ ባለሥልጣናት አስመራ ኤርፖርት ከተቀበሉም በኋላ ፕሬዝዳንት ኢሳያስ ወደሚገኝበት ቦታ ወስደውን ለፕሬዝዳንቱ የያዝነው መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የግንኙነቱ ሰው ስለተፈጠረው የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ሲነግሯቸው በበኩላቸው የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉ የሚል ነበር። በሁለቱ መሪዎች ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን ይላሉ አቶ ገዱ። አሁንም ከአብይ አህመድ ተልእኮ ተቀብለው መሄዳቸውን አምነው ፕሬዝዳንት ኢሳያስም ችግሩ መኖሩን መቀበላቸውን ገልጸው ሁለታችን የተነጋገረው ነገር አለ በሚል ህልም መሳይ መረጃ የሚቀርብበት ሐረግ ከመሰንቀራቸው ውጭ መረጃው የፓርላማውን ንግግር የሚያጎላ እንጂ ውሸት እንዳልሆነ የሚያሳይ እንደሚሆን በርካቶች ገልጸዋል። የህግ ባለሙያው የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ የሚለው ቁልፍ ነገር አቶ ገዱ ስለምን ጉዳይ ወደ አስመራ እንዳቀኑ አስረግጦ የሚያስረዳ ጉዳይ ነውና ጠቅላይ ሚኒስትሩ ዋሹ ለሚሉት አካላት ሁሉ ሽንፈት ነው፣ መርዶም ነው ይላሉ። በኢትዮጵያ ሚዲያ ላይ የተሰማሩ በአብዛኛው ትናንት እንዲህ ብለን ነበር ተብለው ስለማይጠየቁ ሚዲያዎቹም ይህን ስለሚያውቁ ዕለት ዕለት ያሻቸውን እንደ ገበያው ፍላጎት ሲናገሩ መስማትና ማየት የተለመደ መሆኑን የሚገልጹ ሻዕቢያን አውሬ አድርገው በቪዲዮ ሳይቀር ሲናገሩ የነበሩ ዛሬ ተገልብጠው ጻድቅ አድርገው ሲስሉት ማየት አሳፋሪ መሆኑን ይናገራሉ። አሁን ያሉበት የፖለቲካ ሰፈር ቁጭትና ንዴት እየገፋቸው ደብዳቤያቸው ውስጥ እርስ በርሱ የሚጣላ ጉዳይ ቢሰገስጉም አቶ ገዱ ተልእኮ ተቀብለው አስመራ መሄዳቸውን ማመናቸው እንደሚያስመሰግናቸው ጠቅላይ ሚኒስትሩን ዋሽተዋል በማለት ለሚከሱ ጥሩ ምላሽ እንዳልሆነ አቶ ገዱ ተልእኮ ተቀብለው አስመራ መሄዳቸውን ማመናቸው እንደሚያስመሰግናቸው ጠቅላይ ሚኒስትሩን ዋሽተዋል በማለት ለሚከሱ ጥሩ ምላሽ እንደሆነ የገለጹ ጥቂት አይደሉም። እነዚህን ወገኖች ጨምሮ በርካታ ኢትዮጵያውያን የሚያነሱት ጥያቄ ግን ጠቅላይ ሚኒስትር አብይ አህመድ የሻዕቢያን ወንጀል ጊዜው ሲደርስ ይፋ ማድረጋቸው ኃጢአት የሆነበት አግባብ ነው። ሻዕቢያ በትግራይ ምድር ቂሙን ለመወጣት ቀን ይቆጥር ነበር። አጋጣሚ ሲጠብቅ ትነግ ሻዕቢያ ትግራይ ገብቶ ጥቃት እንዳያደርስ ሲከላከል በኖረው የሰሜን እዝ ላይ ቢላ ነሳ። ይህን የሻዕቢያ እልል በቅምጤ ዘፈነ። ስለት የሞላልኝ ብሎ የመከላከያ እግር እየተከተለ ሲከሰስበት የኖረውን ወንጀል ፈጸመ። በመመሪያ በትግራይ እህቶችና እናቶች ማህፀን ውስጥ ብረታ ብረት አኖረ። እንደሚያጠፋቸው የሚገልጽ ደብዳቤ ጽፎ በማህፀናቸው ውስጥ አስቀመጠ። እንግዲህ ጠቅላይ ሚኒስትሩ ለምን የሻዕቢያን ስም ጠሩ ተብሎ እስክስታ የሚወረደው እንዲህ ያለውን አረመኔያዊ ቡድን ለመከላከል መሆኑ በርካቶችን አበሳጭቷል፣ አሳዝኗልም። በሌላ ጉዳይ በኢህአዴግ ታሪክ ለረጅም ጊዜ የቁልፍ ስልጣን ወንበር ላይ የነበሩትና የአማራውን ድርጅት በሊቀመንበርነት የመሩት አቶ ደመቀ መኮንን የዛሬውን ጨዋታ ጨምሮ በበርካታ ጉዳዮች ቢታሙም ወጥተው አለመናገራቸው አነጋጋሪ ከሆነ ሰንብቷል። ከአማራ ከፍተኛ ባለሀብቶች በተለይ አሁን ላይ በውጭ ሀገር ሆነው በተለያዩ ደረጃዎች የትጥቅ ትግል የሚደግፉትን የመቅረባቸውን ያህል አግባብተው ወደ ሰላም ለማምጣት ያላቸው ፍላጎት አነስተኛ መሆን ብዙዎችን ደስ አላሰኘም። የቅርብ ባልደረባቸው የሆኑትና እሳቸው ወደ ፖለቲካው ያመጧቸው አምባሳደር ብናልፍን በመያዝ በአማራ ክልል ሰላም እንዲሰፍን ባለሀብቶችን አግባብቶ ወደ ሰላም ለማምጣት ከሳቸው የተሻለ እንደሌለ የሚናገሩ በዚህ ጉዳይ ያሉ መምታታቶች ሊጸዱ እንደሚገባ በተደጋጋሚ ይጠይቃሉ። ኢትዮ 24 በዚህ ዙሪያ ዶክመንታሪ እያዘጋጀች ሲሆን የምትጠብቀው አቶ ደመቀ መኮንን የሚሰጡትን ምላሽ ብቻ ይሆናል። ባለፉት ማክሰኞ በፓርላማ የተነሳውን የአስመራ ጉዞ አስመልክቶ እንደ አቶ ገዱ ሰፊ ባይሆንም ምስክርነታቸውን ሊሰጡ እንደሚገባ በርካቶች እየጠበቁ ነው። የመንግስት ሚዲያዎችን በዚህ ረገድ ጫና ሊያሳድሩ እንደሚገባቸው እየተገለጸ ነው። የተከበራችሁ የኢትዮ 24 ቤተሰቦቻችን ለዛሬ ወደ እናንተ ያደረስላችሁ ዜና ትንታኔ ይህንን ይመስል ነበር። ነገ በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ላይ እንደ አይነት ትንታኔ የምናደርስላችሁ ይሆናል። እናንተም ቤተሰብነታችሁን ለማጠናከር
የዩቲዩብ ገጻችንን ሰብስክራይብ እና ላይክ በማድረግ አብሮነታችሁን አስቀጥሉ።